አፋድና አፋባሃ ለመዋሃድ እና አንድ ድርጅት ለመሆን በሚያደርጉት ጥረትና ሂደት ውስጥ በተለይም የአፋድን ከፍተኛ አመራሮች አርበኛ እስክንድር ነጋን ጨምሮ በተደራጀ ሁኔታ ይገደል የሚል ትዕዛዝ ሲሰጡ የነበሩ ታሪክ ብቻ አይደለም የሚጠይቀው ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር ታሪክ ብቻ አይደለም የሚጠይቀው ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር የአመራር ምርጫ ከመደረጉ ከሁለት ሳምንታት አስቀድመው የስብዕና ገደላ ሲያደርጉ የነበሩ አካላት የአፋድን ቀጥታ የህዝብ ግንኙነት ክፍሉን በመተካት የዙም ሂደቱን እንደሚመሩ ተገለጸ። በዚህ ሂደት ውስጥ አንደኛ አልተነገረንም፣ አናውቅም። አንድ እንድትወስዱ ለህዝቡ ይህንን ግልጽ ማድረግ አለብን። ይሄ እኔ ፐርሰናሊ በግሌ ወጥቼ የምናገረው አይደለም። የሚዲያው ኤዲቶሪያል ሁኔታውን በሙሉ ከገመገመ በኋላ በዚህ እርከን ከዚህ ቀደም እንደነበረው መሄድ ስለማያስፈልግ በየስቴፑ የምናደርገውን ትግል ህዝቡ እያወቀ እየተረዳ እንዲሄድ ማድረግ ጠቃሚ ነው በሚል ከተወሰነ በኋላ ኤዲቶሪያል ውሳኔ ነው የገባሁት። ስለዚህ የድርጅቱ ኤዲቶሪያል ወይም የከፍተኛ አመራሮች የሚዲያው አመራሮች ማለት ነው ውሳኔ የሰጡበትን ጉዳይ በፕሮግራሙ መግቢያ ላይ ለማንሳት ነው። ስለዚህ ዋነኛው ነገር ድርጅቱ ተብሎ የተገለጸ ቢሆንም ድርጅቱ ሳይሆን ከሚዲያ አካባቢ ተብሎ የተወከሉ አካላት በዋነኛነትም በግልጽ መንገድ የስብዕና ገደላ ሲሰሩ የነበሩ በውህደት የመጣውን አንደኛውን ክንፍ በአጠቃላይ በዘመቻ ድምጥማጡ እናጠፋለን ብለው ሲሰሩ የነበሩ አካላት ናቸው። ይህንን የድርጅቱ አመራሮች ሁለት ድርጅቶች ወደ ውህደት በሚመጡ ጊዜ በሁለቱም ድርጅቶች ጀርባ የነበሩ አካላትን በተግባቦት ወደ አንድ ድርጅቱ መሬት ላይ ስለተዋደ በተለይ እንደምታውቁት የአፋሕድ ከፍተኛ አመራር ወይም ተቀዳሚ ምክትል ሊቀመንበር እነ አርበኛ ደረጀ በላይን ጨምሮ በወቅቱ እኛ በመሬት ላይ በተግባቦት በጋራ ስለቆምን በውጭ ያላችሁም ሌሎች አካላትም በሁለቱም ድርጅት ሳይድ ደጋፊም የነበራችሁ ወይም ደግሞ የሚዲያ አካላቶችን በገለልተኛነት ላችሁ በጋራ በመሆን ነው በአንድነት ድጋፍ የምታደርጉበት ሁኔታ እንዲፈጠር የሚል ማሳሰቢያ ነበር የሰጡት። ይሄም ተገቢ ነው ብለን ነው የምናስበው። ነገር ግን ይሄ ማሳሰቢያ ከተሰጠም በኋላ ሆን ብለው ዘመቻ ሲያደርጉ የነበሩ አካላት በአንድ ወገን ብቻ የአንደኛውን ወገን ሲያጣጥሉ ምን ሲያደርጉ የነበሩ አካላት የድርጅቱን መግለጫ ወይም እንቅስቃሴ በሞኖፖሊ ይዘው እንዲመሩ ተደርጓል። ይሄ በግለሰብ ደረጃ የተካሄደ እንጂ በአመራር ደረጃ የተካሄደ አመራር ወይም ድርጅቱ ወስኖት እንዳልሆነም ከድርጅቱ አመራሮች በየደረጃው ካሉት አረጋግጠናል። ይሄን ካረጋገጥን በኋላ ማስተካከያ አድርገው በዚህ ሂደት ላይ ማረሚያ እስከሚደረግ ድረስ እኛ በዚህ ሁኔታ ውስጥ መሳተፍ በፍጹም አግባብነት እንደሌለው ነው የተሰማን። አንድ ሁለተኛ በጣም የሚገርመው ነገር እንሳተፍ ብለን ብንወስን እንኳን የማያስኬደው የተነገረና የተሰጠን የዙም ሊንክ ነው እና የዙም ሊንኩ ላይ ኮሆስት በማድረግ ድርጅቱ ሁለት ሰዎች አስቀምጧል። ከሚዲያ አካላት በመምረጥ የሁለት ሶስት ሰዎች ኮሆስት አድርጓል እና የሳተላይት ስርጭት ፕሮግራሙ በምታዩት ደረጃ ተዘጋጅቶ የዩቲዩብ ወይም የረምብል ስርጭቱ ተዘጋጅቶ በማህበራዊ ሚዲያ ሊንክ አፕ ለማድረግ ስንል የከሌ ወይም የከሊትን ዩቲዩብ ቻናል ካልተጠቀማችሁ በቀጥታ ከድርጅቱ የማነው ከዙሙ የቪዲዮ አክሰስ አንሰጣችሁም። አፋሕድ አፋብህን ለአንድ የሚዲያ ብሎ ላሰበው ክፍል የህዝብ ግንኙነት ክፍሉ የመረጠውን እንግዲህ ድርጅቱ የራሱ ዩቲዩብ ቻናል ቢከፍት በድርጅቱ የራሱ ዩቲዩብ ቻናል ሊንክ አፕ ያደርገውና ያንን የድርጅቱን ዩቲዩብ ቻናል ከዚህ ሊንክ አድርጉ ሊለን ይችላል። ነገር ግን በጥቅሉ ሚዲያዎችን ከሰበሰበ በኋላ በተለየ ሁኔታ እንጠቀምበታለን ብሎ ካሰበው አካል ጋር ብቻ ሊንክ በማድረግ ከዚህ ዩቲዩብ ሊንክ ተጠቀሙ የሚል ነገር ነው የመጣው። እኛ ሚዲያ የሳተላይት ሚዲያ። ስለዚህ በማናቸው መልኩ እንደዚህ ያለ የተነወረ እንቅስቃሴ በሚደረግበት ጊዜ እንታገላለን እንጂ ገብተን ጭቃ ውስጥ አንቦካም። ስለዚህ በግልጽ መናገር ስላለብን በምንም አይነት እንደዚህ አይነት ነገር ውስጥ አንገባም የሚል ወሳኝ አቋም ይዘናል። በጥቅሉ የድርጅት እንቅስቃሴን ገና ከጅምሩ በሚጎዳ እንቅስቃሴ ውስጥ ማድረግ ትክክል አይደለም፣ ተገቢም አይደለም።